ቀለል ያለ የአትክልት አማራጭ ይዤላችሁ መጥቻለሁኝ። በጣም ትወዱታላችሁ። ቆንጆ ነው። በቀላሉ ሁላችንም ቤት ውስጥ አብስለን ሳናበስል በጥሬው ልንመገበው የምንችለው የአትክልት አይነት በጣም በቀላሉ ለሁሉም በጣም ሲምፕል የሆነ አሰራር ነው ይዤ የመጣሁትኝ። ኖርማሊ ይሄን ለመስራት ብዙ ሙያ አያስፈልገውም እና በዚህ መልኩ ብትሰሩት ትወዱታላችሁ፣ ወዳችሁ ትመገቡታላችሁ በሚል ነው ያቀረብኩት ማለት ነው። ሰላም ውድ የቻናሌ ተከታታዮች እንደምናችሁ? እኔ በጣም ደህና ነኝ። እዚህ ጋር ያው እንደነገርኳችሁ አትክልት ነው ላዘጋጅ ያሰብኩትኝ። ቀይ ስር አለው፣ አቮካዶ አለው፣ ካሮት አለው። እነዚህን ነገሮች አጣምሬ በቀላሉ ቀለል ያለች አትክልት ከሌሎች ምግቦች ጋር ለምሳሌ ከእንጀራ ጋር ሌሎች ወጦች ኖረው አብረን አቅርበን ልንበላው የምንችለው ከፈለግን ደግሞ በዳቦ አድርገን ልንመገበው የምንችለው ቀለል ያለ የአትክልት አይነት ነው ያቀረብኩላችሁ ይዤ የመጣሁት ማለት ነው። ለቤቴ አዲስ የሆናችሁ ሰዎች ቤቱን ላይክ በማድረግ ጀምሩ ላችኋለሁኝ እና ኖርማሊ አትክልት መስራት ብዙ ሙያ የሚያስፈልገው አይደለም። አትክልት የሚፈልገው ንጽህናና ንጽህና ብቻ ነው። ለምን? አብስለን የማንመገበው ምግብ ስለሆነ ንጽህና እጅግ በጣም ከምናበስላቸው ምግቦች በተለየ መልኩ ንጽህና ይፈልጋል። ሌላው ደግሞ አቺቶ ከሌለን ደግሞ ሎሚ በደንብ ያስፈልገናል ማለት ነው። እነዛ ነገሮች ተጠቅመን የበለጠ ደግሞ ጤናማ የሆነ ምግብ እንድናገኝ ያደርገናል ማለት ነው። እኔ እዚህ ጋር እንደዚህ የአትክልቶችን ሁሉንም እንትናቸው እከታትፋለሁኝ ማለት ነው። እናንተ ሳይዛቸውን ብታመሳስሏቸው፣ አሁን ሽንኩርትና ቃሪያውን ለማመሳሰል ሞክሬያለሁኝ። ሌላው ካሮቱን ያወፈርኩበት የራሱ የሆነ ምክንያት አለው። ለምን? ሌሎች ግብአቶች አሉ ከነሱ ጋር ለምሳሌ እኔ ሰላጣ አልጠቀምምና ሰላጣ የምንላት እጅ ቅጠሏ ማለት ነው። እሷን ስለማልጠቀም እንደሱ በተን አድርጌ በስሱ ልጠቀመው ነው ያሰብኩትኝ ማለት ነው። ካሮቱን ለዛ ነው እንደዚህ ያደረኩት። በቅጠሏ በሰላጣዋ ፋንታ ካሮቱን እጠቀማለሁ ማለት ነው። እዚህ ጋር አቮካዶ አዘጋጅቻለሁ። አቮካዶም በጣም በትንንሹ ሳይሆን አቮካዶ ብዙ ጊዜ ከተጨመረ በኋላ ብዙ መማሰል የለበትም። በተለይ የበሰለ ከሆነ ጭምልቅልቅ ሊልብን ስለሚችል በጣም የበስሎ ይወጣለት ይሄ ለጁስ የምንለው አይነት ባይሆን ይመረጣል። ለመቁረጥ ለመክተፍ የሚመች አይነት ቢሆን ማለት ነው። እሷን እንደዚህ አድርገን ከትፈን እንጨምራለን ማለት ነው። እና ይህንን ምግብ ከፈለጋችሁ እናንተ ሌላ ለእንጀራ ያዘጋጃችሁት ወጥ ካለ አብራችሁ ማቅረብና እንደዛ መመገብ ትችላላችሁ። ካልሆነም ዳቦ ተጠቃሚ ከሆናችሁ ደግሞ ይህንን ቤት ውስጥ በቀላሉ ጤናማ ነው፣ ደግሞ ከምንም በላይ ጤናማ የሆነ ምግብ እንድናገኝ ያደርገናል። እነዚህ ምግቦች በምንመገብ ሰዓት አንደኛ የራሳቸው የሆነ ንጥረ ነገራቸውን ይዘው ነው የሚሄዱት። ንጥረ ነገራቸውን አያስወግዱም። በቃ ያልተወገደለት ነው ማለት ነው። ያላችሁ ነጭ ሽንኩርት እንደነ ዝንጅብልም ፈጭታችሁ ብትጨምሩበት በጣም ያጣፍጠዋል። ቆንጆ ነው። ዝንጅብል ለምትወዱ ሰዎች፣ ለማትወዱ ሰዎች ደግሞ አለመጠቀም ትችላላችሁ። ነጭ ሽንኩርት ማጣፈጫ እንደነ ቆንዶ በርበሬም ትንሽ አድርጋችሁ በዘይት እነሱን ለወስ አድርጋችሁ እላዩ ላይ ፍስስ አድርጋችሁበት በእንጀራ ከሌሎች ወጦች ጋር መመገብ ትችላላችሁ። አይ ምርጫዬ ዳቦ ነው የምትሉ ሰዎች ደግሞ በዳቦ መጠቀም ትችላላችሁ ማለት ነው። እኔ ብዙ ጊዜ እንደዚህ ቀይ ስር ስጨምር የተቀቀለው ቀይ ስር ራሱ ምን አደርጋለሁ? ዘይት አዘጋጅና በዘይት እጠብሰዋለሁ።
ተቀቅሎ ማለት ነው። የተቀቀለውን ዘይት በዘይት ጠብሼው ከሌሎች አትክልቶች ጋር ስቀላቅለው ከለር አይተውብኝም። ዛሬ ግን ምንድን ያደረኩት አልጠብሰውም። እንደዚህ የተቀቀለው ቀይ ስር ሳልጠብሰው አብሬ ከሌሎች አትክልቶች ጋር አንድ ላይ ላዋህደው ነው ያሰብኩት ማለት ነው። ግን ከለሩን ይተዋል ሌሎቹ ላይ? አዎ በደንብ ተጽዕኖ ይፈጥራል። ቀይ ስር ትንሽ እንኳን ቢሆን የሌሎቹን ከለር የመቀየር አቅም አለው። ወይ ደግሞ ምን ታደርጋላችሁ? እዚህ ጋር ዱቤ ነው የጨመርኩበት ማለት ነው። ምንድነው ለምትሉ ሰዎች ዱቤ ጨምሬበታለሁ። ያው እዚህ ጋር ዘይት በቆንዶ በርበሬ አድርጌበታለሁ። ዘይት ጨመርኩበት እና ዱቤዋ ተቀቅሏል። በደንብ ተቀቅሎ የበሰለ ዱቤ ነው የጨመርኩበት ማለት ነው። ጨው ከላይ ጨምሬያለሁ። እናንተ ከላይ ባትጨምሩ ይመረጣል። ለምን ያዘጋጃችሁት እንትን ካለ ቅመምና ሎሚ፣ ቆንዶ በርበሬ፣ ዘይት አድርጋችሁ አንድ ላይ በምትለውሱት ሰዓት የዛኔ የመሟሟት ነገር ነው። አሁንም ይሟሟል። በእርግጥ ግን ከላይ ባትጨምሩ አብራችሁ አንድ ላይ ከቅመሙን በዘይት አድርጋችሁ አጂቶንም ጨምራችሁ አንድ ላይ ብታዘጋጁት የተሻለ ነው የሚሆነው፣ ጨው ከላይ ከመጨመር ማለት ነው። እና ከፈለጋችሁ ደግሞ እናንተ ምን ታደርጋላችሁ? ዱቤውን ለብቻ፣ ባቄላ የምትጠቀሙ ከሆነ እንደዛው የተቀቀለ ባቄላ ለብቻ፣ ሌሎችም ጥራጥሬዎች የምትጠቀሙት ካለ እነሱን ለብቻ ቀቅላችሁ ማለት ነው ለብቻ ቁጭ ታደርጓታላችሁ። ቀይ ስሩንም ከትፋችሁ ለብቻ፣ የተቀቀለ ቀይ ስር፣ አቮካዶንም፣ ካሮት፣ ሽንኩርትም እናንተ ልትጠቀሙ ያሰባችሁትን አትክልት ሁሉንም በትንንሽ እቃ አድርጋችሁ አስቀምጣችሁ እንደየሰው ፍላጎት፣ ለምሳሌ ቤተሰብ ከሆነ የሚመገበው እንደ ፍላጎቱ ሽንኩርት የማይወድ ሰው ሽንኩርቱን መተው ይችላል። ነጭ ሽንኩርት የማይወድ ሰው ነጭ ሽንኩርቱን መተው ይችላል። አቮካዶ የማይጠቀም ሰው አቮካዶን ትቶ ሌሎችን ሰላጣዎችን፣ ሌሎችን አትክልቶችን ሊጠቀምላችሁ ይችላል ማለት ነው። ስለዚህ እንደዚህ በተለይ ቀይ ስር ጨምረን በምንጠቀም ሰዓት ከለሩን የመቀየሩ ነገር ግዴታ ነው። ካልተጠበሰ አይ ልጥበሰውና ከለር አይቀይርብኝም ካላችሁ ደግሞ መጥበስ ትችላላችሁ። በዘይት የተቀቀለውን ዘይት ቀይ ስር በፈላ ዘይት በጣም ሳይሆን ትንሽ ጠበስ አድርጋችሁ ብታወጡት ቀይ አይሆንም። ሌሎቹ ከለራቸውን አይቀይርባችሁም። እኔ ሞክሬ ስላየሁት ነው የምነግራችሁ ማለት ነው። እና እንደዛ አድርጋችሁ መጠቀም ትችላላችሁ። ከተቻለ ለቤተሰብ ከሆነ እኔ ለየብቻ አስቀምጡትና ሰው በፍላጎቱ ወስዶ ቀምሞ ቢበላ ባይነኝ። እና ያው በምታዩት መልኩ አዘጋጀሁት። ኖርማሊ ቀይሮታል ማለት ይቻላል። ቀይ ስሩ ግን አይደብርም። በጣም የሚጣፍጥ ቆንጆ የሆነ የአትክልት አማራጭ ነው የሆነልኝ። ለቤቴ አዲስ የሆናችሁ ሰዎች ሰብስክራይብ ሳታደርጉ እንዳታልፉ። ሌሎቻችሁ ደግሞ ላይክ ኮሜንትም ካላችሁ ብትጽፉልኝ እጅግ በጣም ደስ ይለኛል። አመሰግናለሁ።